ሰላም እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ባህርተኛ የሆናችሁ ቶች ምግብ ስራ ቢመጣላችሁ እንድትሄዱ ምናምን እንግዲህ ብርያኔ አሰራር ከመጀመሪያው እስከ መጨረሻው አሳያችኋለሁኝ። እዚህ እንግዲህ ሳህን አለ። ቅመማ ቅመም ነው መጀመሪያ የማረገው። ተከታተሉኝ ውድ ቤተሰቦች። የሚበቃኝን ያህል ቅመም ነው የማረገው። ያለንን ከቤት ያለውን አረኩኝ። እንግዲህ ብዙ አይነት ነው ቅመም የኔ የሴትዬ ታመጣው። ብዙ አይነት ቅመም አለኝ። እናንተ ያላችሁን መጠቀም ትችላላችሁ። እንግዲህ ከሁሉም አይነት ቅመም አረጋለሁ ማለት ነው። ቪዲዮ እስከ መጨረሻ ድረስ እዩ፣ ተከታተሉኝ፣ አብራችሁን ቆዩ ቤተሰብ። ላይክ እና ሼር እያደረጋችሁ እንድትከታተሉኝ እላለሁ። የተፈጨ ነጭ ሽንኩርት፣ የተፈጨ ዝንጅብል ካላችሁ አርጉበት። ቆንጆ ነው የሚሆነው። ቅመማ ቅመሜን ይሄንን አደርጋለሁ ማለት ነው። ሰልሳ አረጋለሁ። ዘይት አረጋለሁ። ካላችሁ ዘይቱን ቆንጆ ነው። ከሌላችሁ ችግር የለም። ጨው አረጋለሁ። ማጅመራ ካላችሁ አሪፍ ነው። እኔ የለኝም። ከዚያ ዶሮ አለኝ። ምክንያቱም እኔ ብቻዬን ስለሆንኩ የምበላው እኔ ዶሮ ብዙ አይደለም። ዋናው ነገር አሰራሩን ማየታችሁ ነው። ዶሮውን እጥብ አድርጌ እዚህ እንትን አልኩት ማለት ነው። አገናኙት ያዘጋጀሁት ቅመም ጋራ። ይሄው ይሄንን ወደ ጎን አስቀምጥና እዚህ የምሰራበትን አመጣለሁኝ። ከዚህ እንግዲህ ምን አለ መሰላችሁ? ድንች፣ ፍልፍል ባርድ፣ ቶም፣ ነጭ ሽንኩርት አለ። በመጀመሪያ ሽንኩርቱን እደረድረዋለሁ። እኔ ብቻ ስለምሰራ እናንተ ለማሳየት ብቻ ነው። በዚህ መልኩ ደረድረውና ከዚያ ቃሪያውን ማለት ነው። ቲማቲም ካለ አርጉበትኝ፣ ከሌለ ችግር የለም። አሁንም ድንቹን እደረድራለሁ። ከዚያ ነጭ ሽንኩርቱን ከዚያ እዚህ ያስቀመጥኩትን ዶሮ
ትንሽ የውሃ ጠብ አደርግና አላልቀዋለሁ። አሁን ክድ እናደርግና እሳቱን ቅንስ አድርጌ እስኪ በስል ድረስ አቆየዋለሁ። አሁን ሩዜን አጥባለሁ። እንደነገርኳችሁ ይሄ ቪዲዮ ለባህርተኞች ይጠቅማችኋል። ልዩነት የለውም። እንደዚህ ቀየር ያለ ነገር መስራት ፈልጋችሁ ለማታውቁትኝ ስለታረኩ የሆነ ብቻ በቂዬ ነው። ይጠቅማችኋል ብዬ ነው የማስበው። አሁን ሩዜን እጥብ አደርግና እስኪ በስልልኝ የጣድኩት እስኪ በስል ይዘፈዘፋል ማለት ነው። ያው መጨረሻ ድረስ አሳያችኋለሁ።